ቢመጣ እርሱ ትክክል ነው። ለዚህ ነው ነገር ሁሉ ለበጎ ነው የምንለው። ለዚህ ነው ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካልነው ይልቅ የተሻለ ስለሆነ እዚህ የነህምያ መጽሐፍ ላይ ስታዩ ማሪ ነች ብዙ ነገር ግን በቃ ሄዳለች። ደግሞ እስቲ አንድ ነገር አስተውልን። ለምን ነው የምናለቅሰው? ቅድም እንዳለው አብዲ እውነት ነው። በስጋ ሲለዩም ልናለቅስ እንችላለን፣ ልናዝን እንችላለን፣ እንልካለን፣ ወደ ተሄዱ እናውቃለን። እግዚአብሔር የተመሰገነ ነው። ልንደሰት ነው የሚገባው። ኦነስተሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ነው። የተሻለ ስፍራ ነው ያለችው። የተዘጋጀውን መጠበቅ ደግሞ የመዳን ቀን ዛሬ ነው። የተወደደ ሰዓት አሁን ስለሆነች ማለት ምናልባት እዚህ ይልቅ ጌታ ኢየሱስ ክርስቶስ እሱ ምንድነው? በርግጥ ምስራች የነርጅ ነች። ከልጆች መካከል በጣም ደካማ ነች። ምትረዳ ሩሩክ ለኛ ለቤተሰብ 95% ነው በመሆኗ እሷን የሩን መተፈስና አልወደድኩም ነበር የተባለው ቃል መሰረት እንድትኖር ነበር የሚፈልገው። ለካ እግዚአብሔር ልክ ነው። እሷን እግዚአብሔር ስለሚወዳት ደግሞ ከዚህ በኋላ ግን ለራሷ እንድትኖር ሀሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ በቃል ከዚህ በኋላ ለኛ ታገለግላለች በሚል ጠርቷል። ከትላንትና ጀምሮ በጣም ልባችን ሰራ። በጣም ምርር ያለ ዝም ባላይ ነበር ያለ ነው። እሳቸው እንደዚህ ቀራሉ። እሳቸው እንደ ኢትዮጵያ ወንጌላውያኖች አብያተ ክርስቲያናት ካውንስል ስለ እህታችን ወደ ጌታ መሄድ በዚህ ደግሞ እጅግ በጣም ሁላችንን ለመግለጽ እንደ ካውንስል ነው። የጻድቃን ሞት ማለት በጌታ ሆኖ እንደዚህ በአማረ ሁኔታ እየዘመሩ እያመለኩ በንጽህና ሕይወታቸውን እየጠበቁ ወደ ጌታ መሄድ ነው ፍጻሜው። ስለ ዳግም ልደት የምትዘምር የምትሰብክ ከጌታ ጋር የሆነች ከማይጠፋው ዘር ተወልዳ ወደማይጠፋው ዘር ሄዳለች። 365 ነው። ትንሽ ዕድሜ የኖረ እሱ ነው። ግን ከነዚህ ከትልልቆች ሁሉ በላይ ደግሞ እግዚአብሔር ደስ ያሰኘ ሳይሞት የተወሰደ እግዚአብሔር አካሄዱ ደስ ስላሰኘ በዛች በአጭር ዕድሜ ውስጥ ነው። በአጭር ዕድሜ የዕድሜ መርዘም ወይም ማጠር ሳይሆን በተሰጠን ዕድሜ ጊዜ የለንም። በዛ ውስጥ ነው ያው በስጋ እናስባለን፣ አዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚለው የከበረ ነው እና የከበረ ብቻ ፕሪሺየስ ነው የሚለው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ጊዜ ይደረግላት ነበር እና እሷ ግን ቸርች የመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች። እየራባት ትመጣ ነበር። መሳፈሪያ ሳይኖራት ወግሎት ለዓለም አውቅ የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር የእግዚአብሔር እግዚአብሔር ማንንም ማገር አንችልም። የእኛ ቢሆን ለቤተሰብ ነበር የሚሰጠው። እሷ ግን ናት በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች በጣም ነው ቤት አመጡ። አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች እና ወደ ወደደችው ሁሉ ቅርብኝ ወዳለችው ሲወስታለን ትልቅ ታቋታለች። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችው ወደ ጄፒኤስ እና ጄፒኤስም በምታየው በቪዲዮ አይደለም ጀመረችው። ጓዳ ነው ስታገለግል ለእኛ በኋላ ነው ይልማት ነበር፣ ይተማት ነበር፣ መሳፈር የላት። ጌታ እንደዚህ ወደ
ለቤተሰቡ ማጽናናት ለጂፒኤስ ወዳጆች ለምትወዱ በተተረፈ በላይ መጠን የሚል ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ወዳችኋለሁ። ተባረኩ። አደጋ፣ ጭንቀት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነው ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። በእውነት ጓጉተን ነበር። ነገር ግን ከእኔ ጋር ትዘምር አለ በጉ። በእኛ ልብ ብዙ ሀሳብ ቢኖርም ምክሩ ጸና። አስቀድሜ እንዳልኩት የማይነጥፍ ደስታ ወደ ሞላበት በጉ ብርሃን ወደ ሆነበት በሽታ አደጋ ሀገር ወደ ጻድቃኖች መንደር ወሰዳት። እታችንን የምስራችን ካወቋት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ፣ ቤተክርስቲያኗን የምትወድ፣ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ፣ ጌታን ማገልገል የምትወድ ዘማሪ እህታችን ናት። የምስራች ገና ስትመጣ የነበራት ደስታ፣ እንደገና እግዚአብሔርን ለማገልገል የነበራት ጉጉት፣ እቅዳችን በጣም ብዙ ነበረ። ይገርማቸዋል። መዝሙር ልሰራ እያሰበች ነበር። መዝሙሩን አብረን እንደምትሰራ እናወራ ነበር። ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች። እግዚአብሔር ወደደ ሆነ። አንድ መናገርና ማመስገን እና እግዚአብሔር ቤተሰቦቿን ያጽናና፣ ቤተክርስቲያን ያጽናና። አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። ኪሩዬ ጌታ ኢየሱስ ያጽና፣ ልባችሁን እግዚአብሔር ይደግፍ። አመሰግናለሁ። በእሷ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች። ሁሌ ሰው ስታገኝ ሻሎም ሻሎም እላችኋለሁ። ሰላማችሁ ይብዛ። እሷ ሁኔታ ቆሞ በጣም ገባኝ። ያው እሷ ላትመጣ እኔ ግን ልጅ እንግዲህ ዘንድሮኝና በቅርብ እንገናኛለን ብዬ አስባለሁ። በጣም የምወዳት ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነችም። አንድ ቀን አልኳት ጊዜ እንዳለው ሰው ስጋ ብለሽ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት እንዳለች ነበር የሰማት የነበረው። ለካስ ታጫውታ አገልግሎቷን ልትጨርስ ነበር የመጣችበትን ጉዳይ ልታጠናቅቅ ነበር እና ዛሬ ወጣቶች ሙሉ ከእሷ የተማርነው ምስር ኖራም አገልግላናለች፣ ኖራም አስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርትን ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄድን ሰዓትም ዛሬ ወጣቶችን የምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና
ሁላችንም ሚጣ ነበር የምንላት ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም የማያውቃት የሌላ አይነት ልጅ ነችና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደ እሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። ከቤተሰብ ቀጥሎ ስለሆነ የምንወጣው እባካችሁ ጉባኤው መንገድ እንዳይዘጋብን